ስድስተኛው ምክንያት መንፈሳዊ መረዳዳቱንና ህብረቱን ይፈልጉት ስለነበረ ነው። ቢያንስ በመንፈሳዊ ህይወትና በመመካከር ግንኙነቱ ቀጥሏል። አሁን ጳጳስ መምጣት ቆሟል። አሁን ያም የሆነበት ምክንያት ደግሞ ብዙ ነገሮች ቢወሩ እንግዲህ አባ ተስፋ ስላሴ ሞገስ መጽሐፋቸው ላይ ሲገልጹት ምንድነው ያሉት? መልሰን አንድ እንሆናለን፣ መልሰን ግብጽና ኢትዮጵያ አንድ ግዛት ይሆናሉ የሚል ተስፋ ስለነበራቸው ነው ለረጅም ጊዜ ይቀጥሉ የነበረውና እስካሁንም በጠቀስናቸው ምክንያቶች መቋረጥ ስለሌለበት። አሁን ግን ግንኙነቱ ተቋርጦ እግዚአብሔር ይስጣቸውና የሮም ልጆች የሆኑ ምዕራባውያንም አግዘው ምስራቅ አፍሪካን ጠቅላላ ከፋፍለው ኤርትራ እንድትገነጠል በዛ ጋር ሱዳን እንድትገነጠል ወደዛ ምን ጅቡቲ እንድትገነጠል ሶማሊያም ተገንጥላ አንደኛው ብሪቲሽ አንደኛው የፈረንሳይ ሶማሊያ ምናምን ተብሎ ይሄ ሁሉ ሽርፍራፊነት እንዲከናወን ካደረጉ በኋላ ተዳክሞ ሳስቶ መጨረሻ ተበጠሰ ከናካቴው ማለት ነው። we couldn't see the point። ስለዚህ በዚህም ሁኔታ ውስጥ እንኳ አሁንም መንፈሳዊ ግንኙነቱና መረዳዳቱ ቀጥሏል። ጥንትም ነበረ፣ አሁንም አለ። ለምሳሌ ሁላችንም የምናውቃቸው አቡነ ሽኖዳ የሚባሉት የግብጽ ጳጳስን እንኳ ብናነሳ ወይም ፓትሪያርክ በቅርብ ጊዜ ያረፉት ማለት ነው። አሁን አቡነ ሽኖዳ ከፍተኛ ተጽዕኖ አሳድረዋል በኢትዮጵያውያን ክርስቲያኖች ላይ። at the same time አቡነ ሽኖዳ ላይ ደግሞ ተጽዕኖ ያሳደሩት ማን ናቸው ካል ኢትዮጵያዊው መናኝ አባ ገብረ ክርስቶስ ናቸው። የእሳቸው ተማሪ ነበሩ አቡነ ሽኖዳ። እንግዲህ አሁን ኤርትራዊው መናኝ ተብለዋል። እሳቸው በአፄ ኃይለ ሥላሴ ጊዜ ነው የሄዱት። ያኔ ኤርትራ ከኢትዮጵያ አልተገነጠለችም። ስለዚህ ኢትዮጵያዊው መናኝ እየተባሉ ነበር የሚጠሩት። አሁን ከቅርብ ጊዜ ወዲህ ኤርትራዊው መናኝ እያሉ ግብፃውያን ራሳቸው መጥራት ጀምረዋል። እንግዲህ ያው ከተከፈላችሁ ምን እናድርግ ብለው ነው። እና እኚህ መናኝ ኢትዮጵያዊው አባ ገብረ ክርስቶስ ማለት ነው ግብጽ ውስጥ ጠፍቶ የነበረውን ድሮ ባህታውያን ያደርጉ የነበረው በዋሻ ብቻቸውን እየጸለዩ ሶሊቲዩድ ሞንኮድ ኢን ሶሊቲዩድ ንጉስናን በብህትውና ብቻ ለብቻቸው ከሰው ተነጥሎ በረሃ ውስጥ በዋሻ በመኖር ይኖር የነበረው ተረስቶ ነበር ግብጽ ውስጥና አባ ገብረ ክርስቶስ ናቸው እንደገና መልሰው ይሄ ነገር እንዲያንሰራራ ያደረጉት። በዚያም ደግሞ ብዙ ግብፃውያን ላይ ተጽዕኖ ፈጥረዋል። ትልቅ ተጽዕኖ ካደረባቸውና ራሳቸውን የእሳቸው ተማሪ አድርገው ከእሳቸው ግርስ ቁጭ ብለው እንዲማሩ ምክንያት የሆናቸው ትልቁ አንዱ አቡነ ሽኖዳ ራሳቸው ናቸውና የአባ ገብረ ክርስቶስ ተማሪ ብለው ራሳቸውን ይጠሩ ነበረ። የሚታወቃል በደንብ እና የእሳቸው መንፈሳዊነት ብዙ ተጽዕኖ ስላሳደረባቸው ራሳቸው አቡነ ሽኖዳ ይመኙ የነበረው እንደሳቸው በበረሃ በዋሻ ተወስኖ መኖር ነበር። ነገር ግን የእግዚአብሔር ፈቃድ እሳቸው በመድረክና ህዝቡን መንጋውን እንዲመሩ ስለነበረ ያው መንበረ እስክንድርያ ላይ ተሹመው ፓትሪያርክ ሆነው አገልግለው አልፈዋል። ስለዚህ በእሳቸው ትምህርት በኩል እኛም አባ ገብረ ክርስቶስን አግኝተናቸዋል ማለት ነው። እርግጥ አንዳንድ ነገሮች አሉ። ለምሳሌ እመቤታችን ጥንተ አብሶ አለባት የሚል ነገር ከየት አመጡ አቡነ ሽኖዳ የሚለው ነገር ጥያቄ ሊፈጥርብን ይችላል። አንዳንድ የአስተምህሮ ልዩነቶች ይታያሉ። ነገር ግን ዞሮ እንግዲህ በትምህርታቸው በኩል እናውቃቸዋለን። እሳቸው ደግሞ በአባ ገብረ ክርስቶስ በኩል ከኢትዮጵያውያን ብዙ ተምረዋል ማለት ነው። እንግዲህ ላስት በት ኖት ሊስት የመጨረሻው ምክንያት ማይ ፌቨራይት በጣም የምወደውን ምክንያት ልግለጽላችሁ። በኢትዮጵያ ትንሣኤ ኢትዮጵያና ግብጽ አብረው የሚሰሩት አንድ ነገር ስላለ ነው።